መከተል ያለብን ምክክር ኮሚሽኑ የሚሰጠውን ሪፖርት ነው መከተል ያለብን። ምክክር ኮሚሽኑ ውስጥ መግባት የሚገቡ ሰዎች ገብተዋል 100%። መነጋገር ያለባቸው ሰዎች ገብተዋል ትክክል። ሪፖርት ከምክክር ኮሚሽኑ የሚወጡ ሪፖርቶች በዚህ ጉዳይ ላይ ተነጋግረናል፣ በዚህ ጉዳይ ላይ ተስማምተናል፣ በዚህ ጉዳይ ላይ ይሄ እንዲሆን ብለናል የሚለውን እነሱን መከተል ያስፈልጋል የሚል እምነት አለኝ። ከዛ ውጪ የሚወጡ ሪፖርቶች ኢትዮጵያ እኮ ተረጋግታ እንዳትሄድ ከፍ ብላ እንዳትሄድ የሚፈልግ ኃይል አለ። የውጪ ኃይል ጸረ ሰላም ኃይል አለ። እንዳትረጋጋ የሚፈልግ ኃይል አለ። ምክክር ኮሚሽኑን እኮ ለመበተን ከሀገር ውስጥ እኮ በተለያየ ከስልጣን ወጥቶ በተለያየ መልክ በሚዲያ የሚያሰራጩ አካላት አሉ። ይሄ አንድነትን አያመጣም፣ ኢትዮጵያውያንን ሰብሰብ አያደርግም። ይሄ አስተሳሰብ ማለት ነው የግለሰብን አስተሳሰብ የሚያሰራጩ ሶሻል ሚዲያዎች ስላሉ በዛ መልክ የሚያሰራጩት ውሸት መረጃ እንጂ ትክክለኛ የኮሚሽኑ ሚዲያ የሚያወጣቸው ነገሮችን ህዝቡ መከተል አለበት። ይህን ካደረግን የተጀማመሩ ጥሩ ነገሮች የተጀማመሩ ጥሩ የልማት ስራዎች ገጠርም ከተማም እየተሰሩ ያሉ ነገሮች የሚቀጥሉ ከሆነ ተጠቃሚ የምንሆነው እኛ ኢትዮጵያውያን ነን እንጂ ማንም አይደለምና ለአገር ያለንን አስተሳሰብ ከፍ አድርገን ማየት አለብን። የተሰማራንበትንም ሁላችን የራሳችንን ተግባር በአግባቡ መወጣት አለብን። እኔ የራስን ተግባር የራስን ኃላፊነት በአግባቡ መወጣት አለብን። ሌሎችም እንደዛው መወጣት አለባቸው። ይሄን ማድረግ ከቻልን ጥሩ አገር እንገነባለን። ጥሩ አገር፣ ጥሩ ተስፋ፣ ጥሩ ልማት እናያለን የሚል እምነት ነውና ህዝቡ ትክክለኛውን የሚዲያ ምንጭ መከተል አለበት የሚል መልእክት አለኝ። እጅግ አድርጌ አመሰግናለሁ።